ነጋዴዎቹ ሀብታሞቹ ጀነትን ከሚከጅሉበት ነገር አንዱ ገንዘባቸውን ፊ ሰቢልላህ ሰጥተው መድረሳ ይሰራሉ፣ ለምስኪን ያግዛሉ፣ መስጊድ ይገነባሉ። በቃ በገንዘባቸው ይገዙበታል ጀነት። ዓሊሞቹ ዑለማዎቹ ያቀራሉ፣ ያስተምራሉ፣ በዛ ጀነትን ይከጅላሉ። ሙጃሂዶቹ ነፍሳቸውን ለአላህ ሰጥተው ራሳቸው እግራቸው ተቆርጦ እጃቸው ተቆርጦ ነፍሳቸውን ለአላህ ሰጥተው ጀነትን ይከጅላሉ። ሌሊትን ቁሞ ቀኑን ጾሞ ጀነትንም ይከጅላል። የባልን ክፋት ሶብራችሁ በሶብር የሚሰጠውን አጅር ጀነት ብትገዙበት ምን ችግር አለ? ኢነማ ይወፋ الصابرون اجرهم بغير حساب። ታጋሾቹ የሚሰጣቸው አጅር ታስቦ አይደለም፣ በቃ ግንብር ተደርጎ ነው የሚሰጣቸው ተብሏል። በቃ ለክ ችግር ሲከሰት ክብሬ ተነክቶ እንደዚህ ተዋርጀ ኑሪ። ምንድነው ተዋርጀ? ባል እንደሚስቱም ያከብረው የለም። በሐቂቃ ቆንጆ መኪና እንኳን ሲያይ ብድግ ይቺ ለባለቤቴ በሆነች ነው የሚለው። የሆነች ነገር እንኳን ሲያይ ይቺ ለገሌ በሆነች ነው የሚለው። አላሁ ሱብሓነሁ ወተዓላ የባል ክፋት ቤት ውስጥ ያስቀመጠባቸው እህቶች ሶብረው ነው ትርፍ ማትረፍ ያለባቸው እንጂ በትንሹም በትልቁም ከቤት የመውጣት ልጆችን የመበተን የውጭ መካሪ ምክርን ሰምቶ ትዳርን ማጣት በጣም አግባብ ያልሆነ ነገር ነው።